ሰላም እንዴት ናችሁ? የተከበራችሁና የተወደዳችሁ ቤተሰቦቼ እንዴት ናችሁልኝ? የፈጣሪ ሰላም ከእናንተ ጋር ይሁን። በጣም እርቀት ላይ ነው ያለው ስልኬና ለዛ ይሰማ አላውቅም ድምፁን ነው። እንዴት ናችሁልኝ? በጣም ጠፋሁኝ። መላው የኦርቶዶክስ እምነት ተከታዮች እንኳን ለመስቀለ ብርሃን በሰላም አደረሳችሁ አደረሰን። አዲስ ዓመትንም አላልኩም። ለነገሩ ያን ያክል የሚከታተለኝ ስለሌለ ችግር የለም። አላስለመድኩም። የዛሬ ዓመት አክብሬያለሁ። አዲስ ዓመትን አላውቅም ረሳሁት። እና እንዴት ናችሁልኝ? እኔ ጋር ሁሉ መልካም ነው። እየሰራሁ ነው ማወራችሁ። እና ውድ ተከታታዮቼ ዛሬ እና ላበዛሁ ከራሴ ገደለው ሰላም ስለሆነ ማለት ነው ማወራችሁና መድኃኒዓለም አሁንና በምን ጉዳይ ነው ዛሬ ትንሽ አስተያየት ሰጥቼ መውጣት የፈለኩት። ሰሞኑን ብዙ ጊዜ ነው የሚዘዋወረው ስለ ጂጂ እጅጋየሁ ሽባባው ማለት ነው። ስለ እሷ ጉዳይ ነው። ምን ያገባሽ እንዳትሉ፣ ያው በልጅነቴ አድናቂዋ ነበር ማለት ነው። በጣም ነበር ፍሪዟን ምናምን የምወደው። እኔ ልጅ ነበርኩ፣ እሷ ወጣት ነበረች በጊዜ። ግን አሁን እኔ ከሷ እበልጣለሁ ማለት ነው ህይወት። እና ምን ልላችሁ ፈልጌ ነው፣ በጣም በተደጋጋሚ ጂጂ ያለችበት ሁኔታ ጥሩ አይደለም ይባላል ማለት ነው። አልገባኝም። እኔ ለህዝቡ ለምንድን ነው የተደበቀው ምናምን ይባላል። እኔ ይሄ ነገር ስላልገባኝ ነው። እናንተ ምን እየተሰማችሁ ነው? ማለቴ እኔ እንደማውቀው እንግዲህ የነ ጂጂ ቤተሰብ የነ ጂጂ ህይወት ያን ያክል የተደበቀ አይደለም። የምናውቀው ነው ከደህና ቤተሰብ እንደመጣች ምናምን ማለት ነው። እሷ ከህዝቡ እርዳታ ያስፈልጋታል ማለት ነው። አልገባኝም። ነውስ በእሷ ስም ለመነገድ ፍጆታ ለማዋል ነው? ለምንድን ነው በጣም የሚያወሩት? ስላልገባኝ ነው። ገብታችኋል ያለ ማለት የፈለኩት በተደጋጋሚ ነው የሚወራው ስለሷ ማለት ነው። ህዝቡ ስንት ችግር አለበት። አሁን ህዝቡ እኛ ኢንተርኔት ላይ እንደምናየው እንዲህ ማለት ተወዝፈን ምን ውለው ካልሆነ አሁን የሷ ህይወት ያን ያክል እንትን የሚለው አይኖርም። ህዝብ ማለት ነው በጣም የራሱ ችግር ያለበት ነው። እንግዲህ በብዙ ነገሮች የሚሰቃይ ማለት ነው። እና ለየትኛው ህዝብ ለመናገር ተፈልጎ ነው ብዬ ነው እኔ እስከማውቀው ድረስ ሳስታውሱ ከሆነ አብይ አህመድ ወደ ስልጣን እንደመጣ አካባቢ ማለት ነው በየክልሉ ሲሄድ ነበር። ታስታውሳላችሁ? ያኔ ባህር ዳር ነበር እና አማራ ክልል በጣም በትልቁ ነበር የተቀበሉት፣ ትልቁን ባንዲራ አድርገው ማለት ነው። ታስታውሱ ከሆነ እና ያኔ እሱ ማነው ጠቅላይ ሚኒስትሩ በሄደበት ጊዜ ሄሊኮፕተር በላይ ትዞር ነበር። ታስታውሱ ከሆነ ማለት ነው ይህን ቪዲዮ የምታዩት። እና ያቺ ሄሊኮፕተር የጂጂ አባት እንደሆነች ነው ሲናገር የነበረው፣ ካልተሳሳቱ ማለት ነው። መረጃውን እንግዲህ ስለቆየ ምናልባት ተሳስቼ ከሆነ እንግዲህ ይቅርታ አድርጉልኝ። ግን የእጅጋየሁ ሽባባው አባት እንደሆነች ሲናገር ነበር። እና የኔ ያክል ደረጃ ላይ ያሉ ሰዎች ናቸው ማለት ነው። ቤተሰቦቿ ደህና ህይወት ላይ ያሉ ናቸው፣ ችግርተኞች አይደሉም። እና መርዳት ቢችሉ እሷን የእህቶቿ ምንም ሆነው መርዳት ይችላሉ ማለት ነው። እንትናንም እንደምታውቋት ነው እንትን ዘማሪዋን ሶፊያን ማለት ነው። እና ሁሌ እያወጡ ከህዝቡ ከህዝቡ የሚደበቀው የጂጂ ሁኔታ ምናምን ይባላል። በየጊዜው ነው የሚባለው። እና እኔ ስላልገባኝ ነው ወይስ ማናውቀው ከቤተሰቧ እንግዲህ እሱንም ራሳቸው እንግዲህ ያውቃሉ ማለት እነሱ ያው ዞሮ ይገናኛሉ ማለት ነው ችግርም ካለ። እና በተከታታይ ስለ ጂጂ ጉዳይ ስለሚወራ እኔ የገረመኝ ነው ነገሩ። ከንክኑኝ ለነገሩ ያን ያክል ከንክኑኝ አይደለም። በዛውም ቪዲዮ ልስራበት ብዬ ነው። ስንት ያስጨንቅ የራሴ ይወጣል። አታዩኝ ማለት እየጠቀሱ ነው ማለት በሰው ሀገር ባልን እንኳን አላከብርም መስቀልን ማለት ነው።
ቆይ የኔ ሁኔታ ስለምንድን ነው ከህዝቡ የተደበቀው አትሉ? ለምንድን ነው ማልረዳው አትሉም? እንዴ ፈጣሪ ይመስገን አምላክ ከእርዳታ ያድነን። እና ለምንድን ነው ታዋቂ? አዎ ታዋቂ አርቲስት ናት። በጊዜው በጣም ትታወቃለች። ይህ ደግሞ አድዋ የሚለው ሙዚቃ የምን ጊዜም ዘመናዊ ሽረው ነው ይሁን በቃ ታውቃበታለች። ሌላኛው ምን እናድርግ እንግዲህ እያመጡ የሚጭኑብን ማለት ነው። እናንተስ ምን አሰባችሁ? ወይስ እንዲሁ አይታችሁ ታለፋችሁ? እንደኔ ትኩረት አልሰጣችሁበት? በፊትም ሶፊያ የምትባለች በጣም ስትወቀስበት ነበረ። ታስታውሱ ከሆነ ለምንድን ነው እንትን ያለችው ወደ ህዝቡን ለምንድን ነው መታወቃት ፎቶን የንፍቃዶ ምናምን ብላ ወጣ ተናግራ በጣም ትወቅሳለች። ትክክል ናት አይደለችም የሚለውን እሷ ታውቃለች። አሁን ትክክል ናት። ደግሞ ያለ ባለቤቷ ፍቃድ እያወጡ ምን መሆን ነበረባት እሷ ማለት ነው። ደህና ናት፣ ጤነኛ ናት፣ ፈጣሪ ይመስገን። ምን መሆን ነበረባት ግን ነው? ሌላ ማናውቀው ከኋላ ችግር አለ ወይስ ያኔ ድሮ ምናው እሷ እንግዲህ ከወጣትነቷ ካለፈ በኋላ እንትን ወደ ሙዚቃው አልመጣችም እና እኛ የምንጠብቀው ያንን የልጅነት እንትኗን ነው። እንደዛ እንደሆነ ደግሞ ሰው አይቀጥልም ማለት ነው። እድሜ ምንም አለ እና ሳያት ደግሞ ከውፍረቷ ውጭ ምንም እንትን ያለው ነገር የለም። ከእርጅና ውጭ ፎቶዋን ምናምን የለቀቁት ስላልገባኝ ነው ወይስ ሌላ ታሪክ አለው? እና የተወደዳችሁ ተከታታዮቼ ይበቃኛል። እኔ ያክል ካልኩኝ ሰላም ሁኑልኝ። ሰላማችሁ ይብዛ። በዓሉም የሰላም የፍቅር ይሁን። በበዓል ቀን ስለማይመለከተኝ ብዙ እንትን አልኩ፣ ሀሳቤንም አልጨረስኩም። ለማንኛውም ሰላም ሁኑልኝ። ለራሴ የተሰማኝን እኔም ለምን አስተያየት አልሰጥበትም ብዬ እስማ ፊቴ ምን ይመስላል? በውረድ ሙቀቱ ሽበቱ አታይሉኝም? እንደ ቪዲዮ እናንተ ላይክ አርጉ፣ አይከፈልበትም። ላይክ አርጉት። ስቀልዳችሁ ነው። ይመቻችሁ። ሰላም አሉልኝ።